ሉሃና ሜርናን በጥፊ መታችው። ሉሃና ሜርናን በጥፊ ለምን መታችው? በምን ምክንያት መታችው? ሉሃናን ሜርና ስለ ፖሊሱ ንገረኝ ስትለው ስለ ፖሊሱ ለምን ልንገርሽ? ምንድን ነው የምነግርሽ ይላታል ሜርና። ከዛ እንደዛ ሲላት አይ መስፈርቶች አሉ፣ ለመንገር መስፈርቶች አሉ። ቅድም እነግርሻለሁ ብለኸኝ የለ ወይ? ለምንድን ነው የማንነግረኝ ትለዋለች። ከዛ አይ እኔ አልነግርሽም፣ ባልሽ አይነግርሽም እንዴ ይላታል። ባሌንማ በዚህ ምክንያት ላጨናንቀው አልፈልግም፣ በዚህ ምክንያት ላጨናንቀው አልፈልግም ስትለው እኔ እንዲጨነቅልሽና እንዲበሳጭልሽ ነው የምትፈልጊው ይላታል ሮቤል ማለት ነው። እንደዛ ሲላት አዎ እኔ እሱ እንዲጨነቅ አልፈልግም በዚህ ምክንያት ትለዋለች። ከዛ ሮቤል ደግሞ መስፈርት አለው፣ መስፈርቱን ታሟሊያለሽ ሲላት ምንድነው መስፈርቱ ትለዋለች። ምንድነው መስፈርቱ ንገረኝ፣ መስፈርቱን ንገረኝና አሟላለሁ ትለዋለች። ከዛ መስፈርቱማ እዚች ጉንጨ ላይ ሳም አድርጊኝ ይላታል። እንደዛ ሲላት ሚርና ሉሃና እንደዛ ነው ትላለች። ምን ታገኛለህ እንደዚህ ስላረኩ ስላሳምኩ ምን ታገኛለህ ስትለው አይ በምወደው ስሳም ደስ ይለኛል ይላታል። ከዛ ሚርናም ልሳምህ ብላ ወስዳ በጥፊ ትመታዋለች። በጥፊ ስትመታው በጣም ይናደድና ይበሳጫል። በጥፊ መታው ወታ ትሄዳለች ሉሃና ማለት ነው። ጀግና ሉሃናዬ፣ በዚህ መንገድ በጣም ደስ ነው ያልሽኝ፣ ጎበዝ በጥፊ በመምታትሽ እንደዚህ ያለ ልክስክስ ወንድ ይሄ ነው የሚያስፈልገው ማለት ነው። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። በሀገርም ውስጥ በሀገርም ውጭ ያላችሁ ሰላም ሁኑልኝ። ይህን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቅንነት እንተጋገዝ፣ እንረዳዳ። ሉሃና ቆይ የማይሆን ነገር ለምንድን ነው የምትናገረው? ብስምህ ባልስምህ ምን ታገኛለህ? ትለዋለች። ከዛ ሚርና ሮቤል እኔ በምወዳቸው ሰዎች ስሳም ደስ ይለኛል ይላታል። እና እንድነግርሽ ከፈለግሽ እዚሽ ላይ ሳሚኝ ይላታል። ባልሽን አትጠይቂውም እንደ ብሏ ሲላት ባሌ እንዲጨናነቅ አልፈልግም በዚህ ነገር ትለዋለች። እኔ እንዲጨናነቅና እንትን እንድል ነው የምትፈልጊው ብሎ ይናደዳል ሚርና ሮቤል ማለት ነው። ከዛ ሉሃናም ይህንን እያለች እያለ ቅሽ ልሳምህ ብላ ወስዳ በጥፊ ትጠረቅመዋለች። በጥፊ ትጠረቅመውና ጥላው ትሄዳለች። የሚርና ባል ሰለሞን ድንገት በሩን ከፍቶ እንደተኛች መኝታ ቤቷ እንደተኛች ልብሷን አወላልቃ እንደተኛች ድንገት ይመጣባታል። ድንገት ሲመጣ ምን ነው የኔ ወድ ሚርናዬ ምን ሆነሽ ነው በዚህን ሰዓት የተኛሽው? ምን ተፈጠረ? ይላታል። ከዛ አይ በረደኝ በጣም ከአቅም በላይ በረደኝ እና አልቻልኩም ልተኛ ብዬ ነው ትለዋለች። ራሷ ብቻዋን እያወራች እና እየሳቀች ነበር እሱ ሲመጣ። እና ምን ሆነሽ ነው አሁን የተኛሽው? በሰላምሽ ነው ብሎ ሰለሞንም ይላታል። እንደዛ ሲላት ሚርናም አይ በረደኝ እያለች አፏ ተያይዞ እየተንተባተበች እንደዛ ትለዋለች ማለት ነው። እንደዛ ስትለው ሰለሞንም ግራ ገብቶት በቃ ሰሞኑን እንሄድ ያለን ይላታል። ሰሞኑን እንሄድ ያለን ሲላት እሺ ትለዋለች። ብሩን ስጭኝና ሰሞኑን ሁሉም ነገር ያልቃል የኔ ውድ እና ብሩን ስጭኝ፣ ሁሉም ነገር ያልቃል። ከዚህ ቤት ደግሞ አንቺን ማውጣት እፈልጋለሁ ይላታል። ከዛ እሺ ትለዋለች እሷም ማለት ነው ጥፋቷን ስላወቀች። እሷ ደግሞ ለምን መጣህ? አሁንም ሆነህ ነው የመጣኸው ስትለው አዳር ነኝ ብለኸኝ አልነበረም ወይ ስትለው አይ ስትናፍቂኝ ብድግ ብዬ መጣሁኝ ይላታል። እና እዚህ ጋር መተማመን መጥፋቱን በዚህ ያመለክታል ማለት ነው። አንድ ባልና ሚስት መተማመን ማጣቱን በዚህ ያመለክታል። እና ሚርና የሰራችው እምነት ማጉደሏን ነው ማለት ነው። ስለዚህ ሰለሞንም እንደዛ እያለ ሉሃናና አድናን ቤት ውስጥ ሉሃና ቁጭ ብላ አልጋዋ ላይ እየነካካች እያለ ማን ነው አድናን ይሄዳል። አድናን ሲሄድ ምን ሆነሽ ነው ብቻሽን ቁጭ አልሽ የኔ ወድ ይላታል። እንደዛ ሲላት አይ ብቻዬን እዚሁ ልሆን ብዬ ነው፣ ለምን አልመጣሽም እኔ ጋ ሲላት ስራ እንዳላስፈታህ ብዬ ነው ያልመጣሁት ትለዋለች ማለት ነው።
ሉሃናም እንደዛ እያለ እያወሩ እያለ አድናንና ሉሃና በር ይቆረቁራል። ሰለሞን በር ሲቆረቁር ምንድን ነው ብላ ልትከፍት ስትሄድ አይ አንቺ አትከፍችም እኔ ነኝ የምከፍተው ይላታል። አድናን በሩን ሲከፍቶ ሲወጣ ሰለሞን በር ላይ ያገኘዋል። ለምን መጣ ምን ፈልገህ ነው ይለዋል። አይ ይቅርታ ልጠይቅህ ነው የመጣሁት ይላል ሰለሞን ማለት ነው። ሰለሞን ደግሞ የሄደው የምር አድናንን ይቅርታ ሊለው ነው። የምን ይቅርታ ነው የምትለኝ ይለዋል አድናን። እንደዛ ሲለው አይ ብዙ ነገሮችን በድዬሃለሁ፣ ስለበደልኩህ ይቅርታ ልጠይቅህ ነው የመጣኸው፣ አንተ መልካም ሰው ነህ፣ ጥሩ ሰው ነህ ይለዋል አድናንን። ይቅርታ የምትለኝ ወደፊት ነው ምናምን ይለውና ሚርናን የማትወጣው ነገር ከመቼም ይቅር እንደማልላት ንገራት፣ ግን የማትወጣው ነገር ውስጥ እንደምትገባ ነገራት ይለዋል አድናን ማለት ነው። እሺ ይላል ሰለሞንም። ይህን እያሉ ይቅርታ ጠይቆት ሁለተኛ ወደዚህ ሰፈር ወደዚህ ግቢ እንዳትመጣ ይለዋል አድናን ሰለሞንን ማለት ነው። እንደዛ ብለው አድናን በሩን ዘግቶ ሲመለስ ሮቤል ብቅ ይልና ምን ልታረግ መጣህ እዚህ ሰፈር ለምን መጣህ ይለዋል። እንደዛ ሲለው ይቅርታ ልጠይቀው አድናንን ይለዋል። ለምንድን ነው ይቅርታ የምትጠይቀው? ይህ እሱ እኮ መጥፎ ሰው ነው እኮ ለምንድን ነው የምትጠይቀው ምናምን ይለዋል ሰለሞንም ማለት ነው። እና እኔን ነው እንጂ እሱን ነው እንደ ይቅርታ መጠየቅ ያለብህ እኔን ነው መጠየቅ ያለብህ ይለዋል። እንደዛ እያለ አንተን ነው አንተ ደግ ሰው እሱ መጥፎ ሰው ከአንድ ሆድ ወታችሁ እንዴት ነው ነገሩ ይለዋል። እንደዛ ሲለው ሮቤልም ይህ እናት ሆድ እኮ ዝንጉርጉር ነው ይለዋል። አይገርምም? እንደዛ ይለዋል ማለት ነው። እና ይቅርታ አድርግልኝ ለእኔ ይቅርታ እኔን ነው መጠየቅ ያለብህ ይቅርታ ጠይቀኝ ይለዋል። እንደዛ እየተባባሉ እያለ ሰለሞንም ይቅርታ የመጀመሪያው ይቅርታ ይሄ ነው ብሎ በቦክስ ይለዋል። ከዛ በጥፊና በቦክስ ብሎት ይሄ ነው ቀጣይ ደግሞ ከዚህ የከፋ ይቅርታ ይመጣል ይለውና ሰለሞን ተነስቶ ሲሄድ ሮቤል ወደ ሚርና ይደውልና ሰለሞን መጥቷል ይላታል። ሰለሞን መጥቷል እዚህ እናድናን በር ላይ አገኘሁት ይላል። ምን ሊያደርግ ሂዶ ነው ትላለች ሚርና ምንም እንዳልተፈጠረ ማለት ነው። ምን ሊያደርግ ሂዶ ነው እነሱ በር ላይ ቆይ ያሳየዋለሁ ይመጣል ምናምን እያለች ለሮቤል ትነግረዋለች። ነገርኩሽ እንግዲህ እዚህ ጋር መጥቶ እዚህ አግኝቼዋለሁ እና ሰለሞን እዚህ ነበረ ምናምን ይላታል ማለት ነው ሚርናም ቆይ ያሳየዋለሁ ይምጣማ ምን ሊያደርግ ነው የሄደው እዛ ለምንስ መጣ ከስራ በአሁኑ ሰዓት ምናምን እያለች ለሮቤል ትነግረዋለች ማለት ነው በስልክ። ሉሃናም እነሱ እኔን የሆነ ነገር ነግረው እኔን ለመበጥበጥ አስበዋል ውዴ፣ እኔ ከነሱ ነገር ሰምቼ አንተን ማስጨንቅና እንትን ምል እንዳይመስልህ ካሁን በኋላ ትለዋለች ለአድናን ማለት ነው። አዎ እሱን ሮቤልና ያቺ ሚራ የምትባል ሴት መጥፎና አደገኛ ተንኮለኛ ናቸው ይላታል አድናን ማለት ነው። አድናንን መጥቶ ሚርና ቤት ውስጥ መጣና ሰለሞን ምን ፈልጎ ነው አንተ ጋር የመጣው ለምንድን ነው ይለዋል። አድናንም ምን አገባህ ለምንስ ቢመጣ ምን አገባህ አንተ ይለዋል። አይ ምረዳህ ነገር እንዳለ ብዬ ነው ይለዋል ሰለሞን ሮቤል ማለት ነው ለአድናን። ምንም ነገር አታስፈልገኝም አንተ ይለዋል። ኧረ ተው የእነሱን ተንኮል አታውቅም አንተ ይለዋል ሮቤል ማለት ነው ለአድናን። ምንም ነገር አታስፈልገኝም አንተ እኔ ራሴ የማስተካክል አድናንም እባቡን እባብ ያውቀዋል ይለዋል ለሮቤል ማለት ነው። የሚገቡበትን ጉድጓድ ፈልጌ አስተነፍሳቸዋለሁ መርዛቸውን ይለዋል። ስለዚህ አንተ አታስፈልገኝም እያለ ይለዋል። ሮቤልም ማን ነው እባብ ይለዋል። አንተ ነሃ ይለዋል አድናን ማለት ነው። አንተ ተባብም እባብ በጣም ኃይለኛው መርዛማው ይለዋል። አይገርምም? ሮቤልም አድናን ትወደኛለህ እኮ ይለዋል።
ትወደኛለህ እኮ እኔ ነኝ ላንተ መውደድ ያለኝ ይለዋል አድናን ማለት ነው። ከምንም በላይ ትወደኛለህ፣ አንተ ትወደኛለህ ይለዋል ሮቤል ማለት ነው። እዚህ ጋር እየተዋደዱ አፋቸው ላይ የሚጣሉ ሰዎች አሉ አይደል? ልክ እንደዛ ማለት ነው። ከምንም በላይ ግፍ የሰራችብህ ሚራ ናት፣ እኔ አይደለሁም ይላል ሮቤል። አዎ አውቃለሁ፣ ሚራ ናት የሰራችብኝ። ከምንም በላይ ግፍ የሰራችብኝ ሚራ ናት። አግብታ ራሷ ሄዳ አግብታለች ይላል ሮቤል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ቀጣዩን ክፍል ይዘን እስከምንመጣ ድረስ ባይ ባይ።